ሁሉም ሰው ስለ ጆርናሊንግ ያወራል። በተለይ ኦቨርዌልምድ ስትሆኑ ወይ ደግሞ ኢንቲሚዴትድ ስትሆኑ ምናምን ነገር ጓደኞቻችሁን አድቫይስ ስትጠይቋቸው ሰው ቤተሰቦቻችሁን ሊሆን ይችላል አድቫይስ ስትጠይቁ እንደ አንድ እንትን የሚነግሯችሁ ነገር እንደ አንድ አድቫይስ የሚሰጣችሁ እንደ አንድ መፍትሄ የሚሰጣችሁ ነገር ቢኖር ጆርናሊንግ ነው። ግን ሁሉም ሰው ነው የሚሰማው በቃ ጆርናል አድርጊ ጆርናል ማድረግ ጥሩ ነው፣ ጆርናል አድርጉ፣ እንደዚህ አድርጉ ነው የሚሰማው። ግን ማንም ሰው እንዴት መጀመር እንዳለባችሁ ምን መጻፍ እንዳለባችሁ አይናገርም። በዛሬ ቪዲዮ እሱ ነው የማደርገው። እኔ እያንዳንዱ ነገር እኔ የማውቃቸውን ነገሮች እኔ ተማርኳቸውን ነገሮች እና እኔ የጠቀሙኝን ሜቶዶች ለእናንተ ሼር ያደርግላችኋለሁ ማለት ነው። ከመጀመሪያ በፊት ስሜ ኤፍራታ ነው። ዌልካም ባክ ቱ ማይ ዩቲዩብ ቻናል። ኦኬ ሶ የመጀመሪያው ነገር መጀመሪያ ላይ ላነሳው የምፈልገው ነገር ስለ ፐርፌክሽኒዝም ፐርፌክት ስለመሆን ሮማንሳይዝ ማድረግ ጆርናሊንግን ምናምን ነገር ነው። ሶ መጀመሪያ ሁሉም ሰው ምን ያስባል? ጆርናሊንግ ሲባል የሚመስለው የሆነ ኪዩሬትድ የሆነ ፔጅ ፒንትረስት ላይ እንደምናየው ምናምን ነገር ሁሉም ነገር ፐርፌክት ሆኖ በቃ ኤቭሪቲንግ ያማረ ምንም ያልተዘበራረቀ በስነስርዓት ሁሉም ነገር የተጻፈ ስቲከር ገዝታችሁ ምናምን ለጥፋችሁ አሳምራችሁ ሁሉም እንደዛ ይመስለዋል ሰው ጆርናሊንግ ሲባል። ዋናው የጆርናሊንግ እንትን ግን አብዛኛው ሰው የገባው አይመስለኝም ብዬ አስባለሁ። እና መጀመሪያ ፐርፌክት መሆን እኮ አለ ሮማንሳይዝ አድርጋችሁ ኪዩት ነገሮችን መስራት ትችላላችሁ። ግን እንደዛ ከማድረጋችሁ በፊት መጀመሪያ ምን አይነት ታይፕስ ኦፍ ጆርናሊንግ አሉ? መጀመሪያ 3 ታይፕስ ኦፍ ጆርናሊንግ አሉ። ፈርስት ኦፍ ኦል ከሁሉም ነገር በፊት ማለት ነው። ዛሬ መጀመሪያ 3 ታይፕስ ኦፍ ጆርናል ስነግራችሁና ከዛ በኋላ እንቀጥላለን ማለት ነው። ሶ ፈርስት ትሪ ምላችሁ የመጀመሪያ ዝቅ ስል እዚህ ጋር አዘጋጅቼ ነው አዘጋጅቻለሁ ፖይንቶችን ላነሳቸው የፈለኳቸው ነገሮች ቢካዝ አይ ካን ሪሜምበር ሁሉም ነገር ሪሜምበር ማለት አልችልም። 3 ታይፕስ ኦፍ ጆርናልስ አሉ። የመጀመሪያው ስትሬስ ሪሊፍ ጆርናሊንግ አለ። ሁለተኛው ማኒፌስቴሽን ወይ ደግሞ ድሪም ላይፍ ጆርናሊንግ የሚባል አለ። እንደ ሰርድ ዋን ማይንድሴት ጆርናሊንግ የሚባል አለ። የመጀመሪያው ስትሬስ ሪሊፍ ጆርናሊንግ የምንለው ምንድነው? ይሄ ዴይሊ የምናደርገው ነገር ብሬናችንን ዳምፕ የምናደርግበት ሞር እንደ ዳያሪ ነገር የምንጠቀመው ስትሬስድ ስንሆን እሱን ሪሊፍ የሚያደርግልን ጆርናሊንግ ነው። እሱ አለ አንደኛ። ሰከንድ ዋን ማኒፌስቴሽን ኤንድ ድሪም ላይፍ ጆርናሊንግ ያልኳችሁ እሱ ደግሞ ይሄ ጋይድድ ጆርናል የምንለው አለ አይደለ? እንትን ሄዳችሁ የሆነ እኔ ብዙ ጊዜ ከፒንትረስት ነው ፕሮምፕቶችን የማወርደው እና ይሄ ፕሮምፕትስ የሚባሉት ነገሮች አሉ አይደለ? ለምሳሌ የዛሬ 5 ዓመት ምድር መሆን ፈልገው ኦር ምን አለ ሌላ በቃ ስለ ራሳችሁ ሞር አንደርስታንድ የምታደርጉበት ራሳችሁን ጥያቄ የምትጠይቁበት እንዴት ሰው ፐርሲቭ እንዲያደርገኝ እፈልጋለሁ፣ እንዴት ራሴን እንዴት መለወጥ እችላለሁ። ይሄ ጋይድድ የሆኑ ነገሮች አሉ አይደለ? ራሳችሁን የምትጠይቋቸው ፕላስ ይሄ ጎላችሁን ሴት የምታደርጉበት አፌርሜሽን ሰልፍ ኬር ማድረግ የምትፈልጓቸው ነገሮች የምትጽፉበት እሱ ማኒፌስቴሽን እና ድሪም ላይፍ ጆርናሊንግ እንለዋለን። እንደ ሰርድ ዋን ደግሞ ማይንድሴት ጆርናሊንግ እንዳልኳችሁ እሱ ደግሞ ጠዋትና ማታ ግራቲቲዩድ የምታደርጉበት አሁን ተነስታችሁ ጠዋት ከእንቅልፋችሁ ተነስታችሁ በሰላም ስለተነሳችሁ እንትን የምታደርጉበት ግራቲቲዩድ የምትሰጡበት and also ማታ ስትተኙ what am I grateful for today አሁን ለምሳሌ what have I accomplished ምናምን ነገር የሆነ ራሳችሁን የምትጠይቁበት ግራቲቲዩድ የምትሰጡበት እና ኔጌቲቭ ቲንኪንግ ካላችሁ ደግሞ ይሄ ኔጌቲቭሊ የምታስቡ ሰዎች ካላችሁ ደግሞ እሱን በፖዚቲቭ የምትቀይሩበት ጆርናሊንግ ነው። once we understand እነዚህ ነገሮች አንደርስታንድ ካደረገን 3ቱን ታይፕስ ኦፍ ጆርናልስ አንደርስታንድ ካደረጋችሁ ይሄ ፐርፌክሽኒዝም ላይ ስንመጣ ሞር ቀላል ይሆናል ማለት ነው። ይሄ ማለት አሁን ምንድነው ጋይድድ ጆርናል ላይ አሁን ያልኳችሁ ይሄ ማኒፌስቴሽን እሱ ላይ ኪዩሬትድ የሆነ ፔጅ ብታደርጉ ስቲከር ብትለጥፉ የሆነ ድሪማችሁን ሴት ብታደርጉ እዛ ላይ ኢትስ ኦኬ። ግን እኔ ማውራት የምፈልገው መጀመሪያ ስለ እንትን ነው። ይሄ ስትሬስ ሪሊፍ ጆርናሊንግ ነው። ሁሉም ሰው ያን አንደርስታንድ ያደረገ አይመስለኝም።
ጆርናል ሲባል ስትሬሳችሁንም ሪሊፍ የምታደርጉበት አንድ መንገድ ነው ማለት ነው። ሰው ስትሬሳችሁን ሪሊፍ የምታደርጉበት ስል በቃ ብሬናችሁን ዳምፕ ነው የምታደርጉበት። የተሰማችሁን ነገር፣ ያዘናችሁበትን ነገር፣ ኦቨርቪው የሚያደርጋችሁን ትብሊት ያደረጋችሁን ነገር ላይክ ኤቭሪቲንግ በቃ ሁሉም ነገር እንደ ዳያሪ የምጽፉት ነገር ነው። አስቀምጣችሁ እንደ ዳያሪ የምጽፉት ነገር ነው ማለት ነው። እሱም ፐርፌክት ላይክ ኪዩሬትድ መሆን የለበትም፣ ፐርፌክት መሆን የለበትም፣ ሮማንቲሳይዝ ልታደርጉት አይገባም። ጀስት አስቀምጣችሁ ትራሳችሁ ስል ዌንኤቨር ዩ ፊል ላይክ ራይቲንግ የምጽፉበት ነው ማለት ነው። and then my second tip ምንድነው ላይክ ጆርናሊንግን እንደ ሆምወርክ ትሪት ማድረግ ላይክ ሁሉም ሰው በየቀኑ ጆርናል ማድረግ ያለበት ይመስላል። አሁን እኔ ተነስቼ በየቀኑ በቃ መጻፍ አለብኝ ይሁን እንደ እንትን ላይክ በቃ ቀን በቀን ማድረግ ያለባችሁ ነገር መሆን አለበት ብሎ የሚያስብ ሰው አለ። ግን እንደዛ ሲሆን እንደ ሆምወርክ ኢንቲሚዴት ፍራስትሬት ነው የሚያደርጋችሁ። ኢንቲሚዴቲንግ ነው በጣም ማለት ነው። ቢካዝ ላይክ የምታስቡ በቃ ሁሌም ማድረግ አለባችሁ የሆነ ሰዓት ላይ ስልችት ይላችኋል። እኔ ብዬ ማስበው እሱን ጆርናሊንግን ልክ ስትፈልጉት የሆነ ያስፈልገኛል ብላችሁ እንደ ስታስቡ የምታደርጉበት ነገር ነው። እሱን ደግሞ እንዴት ላይ ትቀርፍታላችሁ? እንደ ሆምወርክ የሚሆነውን ነገር የሆነ ሀቢት ማድረግ ኢንስቴድ ኦፍ የሆነ ሩቲን ከማድረግ የሆነ ፍራስትሬት የሚያደርጋችሁ ግዴታ አኮምፕሊሽ ማድረግ ያለባችሁ ሩቲን ከማድረግ የሆነ እንደ ሀቢት ነገር የሆነ ዞር ብላችሁ እስቲ ምን ላድርግ ብላችሁ ስታሰቡ ጆርናሊንግ ለምትን ማሰብ አለባችሁ። እንደ ሀቢት ማድረግ ማለት ነው። እኔ ብዬ ማሰበው ሰው ሀቢት አድርጉት ኢንስቴድ ኦፍ የሆነ ሆምወርክ እንድ ትሪቲንግ ኢት ላይክ ሆምወርክ የሆነ ሀቢት ብታደርጉት ሞር በጣም አሪፍ ይሆናል ማለት ነው። እና በቃ ስትፈልጉ ምናምን ነገር ጆርናል ማድረግ ብዬ አስባለሁኝ። ይሄን ከማወቅ በፊት በቃ ግዴታ በየቀኑ ጆርናል ማድረግ አለብኝ ብዬ አስባለሁኝ ማለት ነው። ከዛ ሁሉም ሰው ደግሞ አሮንቲንግ ሁሉም ሰው ኮንሲስተንት የሆነ እኔም ኮንሲስተንት አይደለሁም። ኮንሲስተንሲ ልክ ያለኝ እሞክራለሁኝ ኮንሲስተንት ለመሆን ግን ደግሞ ኮንሲስተንት አይደለሁኝም። ሰው ምን አደርጋለሁኝ በየቀኑ ጆርናል አደርጋለሁኝ ማለት ነው። ከዛ የሆነ ሰዓት ላይ አቆምኩኝ። ከዛ ልክ ሳቆም ምንድነው ድጋሚ በቃ ራሴ እንደገና ኤክስፕሌን ማድረግ አለብኝ ብዬ አሰብኩኝና ከነጭራሹ አቆም ነበረ። ግን እንደዛ ብላችሁ እንዳታቆሙት። ምንም ማድረግ ያለባችሁ በቃ ልክ ጆርናል ማድረግ ስትፈልጉ አውጥታችሁ ጆርናል ማድረግ ማለት ነው። ከዛ ሩቲን ከሚሆን የሆነ ሀቢት ነው። በቃ ልክ ደስ ሲላችሁ አውጥታችሁ የምታደርጉት ነገር ስትሬስ ስትሆኑ ዳምፕ የምታደርጉበት ነገር መሆን ያለበት ብዬ የማስበው። እነዚህ ግን ይሄ ማኒፌስቴሽን ምናምን ነገር እነሱ ግን እንደፈለጋችሁ ስቲከር ገዝታችሁ ኪዩዝ ማድረግ ትችላላችሁ። እንደፈለጋችሁ ፈልጋችሁትን ነገር መጻፍ አለባችሁ። እንትንም አለ ጃንክ ጆርናል። እኔ በተለይ ሪኮመንድ ማድረጋችሁ ጋይስ አሁን በተለይ የኔ ኮሌጅ ላይ ቲኔጀር ምናምን ነገር ከአሁኑ ጀምራችሁ እንትን ማድረግ ፌቨሬት ነገሮቻችሁ ከተፈጠሩ ጊፍት ከሰጣችሁ ምናምን ነገር እሱ ጆርናላችሁ ላይ ቴፕ ታደርጉታላችሁ እና ስለዛ ነገር የሚሰማችሁን ነገር የምገልጹበት ጆርናል አለ። እሱ ጃንክ ጆርናል ይባላል እና እሱን አሳያችኋለሁ የኔ መጨረሻ ላይ። እንደዛ ማድረግ ትችላላችሁ። ያ አንድ ቲፕ ነው። አንድ ሌላ ጆርናሊንግ ዌይ ነው። ግን አሁን ዛሬ ላወራው የምፈልገው ነገር ሰው አንደርስታንድ እንዲያደርግልኝ እናንተ አንደርስታንድ የምታደርጉልኝ የምፈልገው ነገር ይሄ ስትሬስ ሪሊፍ ጆርናሊንግ ነው። ስትሬስ ከሆናችሁ ኢንቲሚዴትድ ከሆናችሁ ምንም አይነት ፐርፌክት የሆነ ነገር አያስፈልጋችሁም። ጀስት መጀመር ብቻ ነው የሚያስፈልጋችሁ። እስክሪብቶም እርሳስን ማዘጋጅታችሁ መጀመር ነው የሚጠበቀው ከእናንተ ማለት ነው። ሶስተኛው ቲፒ ምንድነው? የምጽፉትን ነገር አለማወቅ። ምን ብዬ ጽፋለሁኝ በቃ ኦልሬዲ እሱ ኤክስፕሌን አድርጋለሁ። ሶስተኛው ቲፒ የምጽፉት ነገር እነዛን ታይፕስ ኦፍ ጆርናል አንደርስታንድ ካደረጋችሁ በቃ የሆነ እስክሪብቶና እርሳስ ስትገናኙ እናንተ መጽሐፍ የምትፈልጉትን ቶፒክ አንስታችሁ ስለዛ ነገር በቃ ስክሪብል ማድረግ ነው የሚጠበቅባችሁ ማለት ነው። ከዛ በቃ ይሄ ነው የሚመስለው። እነዚህ ናቸው ጆርናሊንግ ቲፖች። በስተመጨረሻ ምንድነው ጥቅም አለው ጆርናሊንግ ለምንድነው ጥቅሙ ምናምን ነገር ብሎ የሚጠይቅም ሰው አለ። ስትሬሳችሁን ሪሊፍ ለማድረግ ራሳችሁን አንደርስታንድ እንድታደርጉ ከዛም አልፎ ግን በሊትሬሲ አሁን ለምሳሌ ራሳችሁን አርቲክሌት አድርጋችሁ ማውጣት እንድትችሉ በተለይ አሁን ፍሬንድስ ከሌላችሁ ብዙ ጓደኛ ከሌላችሁ ወይ ደግሞ ትረስትድ የሆነ ሰው ከሌለ ህይወታችሁ ውስጥ ለዛ ሰው ተናግራችሁ የባሰ ስትሬሳችሁን ሪሊፍ ሳይሆን የሚያደርግላችሁ ሞር ፍረስትሬት ነው የሚያደርጋችሁ። ራይት ሰው እንደዛ ከሚሆን ምን ይጠቅማል? ይሄ ጆርናሊንግ ትረስትድ እና ደግሞ ይሄ ኖዚ የሆነ ሲብሊንግ ካላችሁ ወይ ደግሞ የሚነካባችሁ ሰው ካለ ለሱ ደግሞ ወይ ደብቃችሁ ማስቀመጥ ነው ወይ ደግሞ
ስለዛ ነገር ጽፋችሁ ማቃጠል ነው። ሞር ሌት ጎ እንድታደርጉ የሚያደርጋችሁ ነገር ጽፋችሁ ውስጥ ነው ብዬ አስባለሁ ማለት ነው። እና በቃ ልክ ይሄ ነው የዛሬው ቲፕ የሚሆነው። እነዚህ ናቸው ቲፖቼ ነው። ዋን ላስት ሞር ደግሞ ምን አለ ፕላነራችሁን ከጆርናል የምታደርጉበት ነገር ለዩ ጋይስ። ይሄ በጣም ዋነኛው ነው። እንደውም በረሰጫው መጨረሻ ላይ መናገር አልነበረብኝም። ፕላነራችሁን ጆርናል ከምታደርጉበት ነገር ለዩ። ጆርናሊንግ ለራሱ ነው፣ ፕላነር ለራሱ ነው። ፕላነር ማለት ይሄ ትምህርት ቤት ሄዳችሁ የምትጽፉበት ነገር፣ ማት የምታሰሉበት፣ ሆምወርክ ኖት የምትይዙበትን ነገር ከጀርባው ሄዳችሁ ጆርናል ብታደርጉበት ቶታችሁ ሁሉም ቦታ ነው፣ ኤቭሪዌር ነው የሚሆነው። ግን የሆነ አንድ ኖትቡክ ካላችሁ ግን የምታስቀምጡበት እንደዛ አሪፍ ነው ማለት ነው የሚሆነው ብዬ አስባለሁ። እና ቴንክ ዩ ፎር ዋቺንግ። እየፈለጋችሁት የነበራችሁት ነገር ብዬ አስባለሁ። ቴንክ ዩ ፎር ዋቺንግ። ባይ ባይ ጋይስ።